ጤና ይስጥልኝ እንደምቆያችሁ። ሳምንቱን ትግራይን ሲያምስ የነበረው ከሰራዊት ውስጥ እና ያው ከፓርቲ ውስጥ ባሉ ሰዎች ወይም ባሉ ቡድኖች ተለኩሷል ተብሎ የሚታሰበው ሰልፍ ሁለት ኢንተረስቲንግ በሆነ መልኩ ተጠናቋል፣ ወይ ደግሞ መዝጊያ ፕሮግራም ተደርጎለታል። ስለመጠናቀቁማ ያው ጊዜ ነው የሚነግረን። ይህን ነው እንግዲህ አጠር አድርጌ እንዴት ምን አይነት ቅርጽ የያዘ የመዝጊያ ፕሮግራም እንደነበረውም ጭምር ማወራው። እንግዲህ ሪካፕ ለማድረግ ጥቅምት 1 ቅዳሜ አዲጉደም ላይ ሰልፍ የነበረው ብዙት አርሚ አባላት ያደረገው ሰልፍ መንገድ ዘግቶ ዋና መንገድ ነው ወደ መቀሌ የሚወስዱ መንገድ። ግን እንደዚህ አይነት ሰልፎች አለፍ ያሉ ብዙ ጊዜ ባለፉት 3 ዓመት ስለነበሩ ብዙ አቴንሽን አላገኘው ነበር። በየጊዜው የተለያዩ ቤኔፊቶች ቀርተው ወይ አስተዳደር በደል ገጥሟቸው እንደዚህ ሰልፍ ስለሚወጡ ማለት ነው። አክቲቭ ላይ ያሉትም ይሁን በተለይ አክቲቭ ጋር ያሉት ኳንቲቲ አነስተኛ ነው። በተለይ ቆስሎ ሕክምና ላይ ያሉ ወይ ዲዲአር የሚጠብቁ ወይ እንደዚህ እነሱ አካባቢ ነው በርከት ብሎ ማለት ሙሩንት የሚለው ከዛ ሰኞ ዕለት አርሚ 22 ያው ፕሬዚዳንቱ ጽሕፈት ቤት ድረስ የሄዱበትን ሰልፍ አደረጉ። ከዛ ማክሰኞ 2-3 ቦታዎች ላይ በምስራቅ ትግራይ፣ ማዕከላዊ ትግራይ እንደገና ወደ ላይም ወደ ሽራ አካባቢ ሮብለት ነው ሽራ ወደ ላይ ወደ ሰሜን ጫፍ አዲያቦ መኮኒ ወደ ደቡብ አንድ ቦታ ላይ እንደዚህ ሐሙስ ላይም አርብ ላይም ቀጠለ ይሄ ነገር። አይ ቲንክ ከምታሰበው ላይ አሁን እዚህ ጋር ምንድነው የተፈጠረው ነገር? እኔም እንግዲህ ላስት ታይም አፕዴት ያደረኳችሁ አይ ቲንክ ሮብለት ድረስ ያለው ነው ባለፈው ብሪፍ አፕዴት ያደረኳችሁ። እንግዲህ ሐሙስና አርብ ላይ ምን ኢንተረስቲንግ ነገሮች ተፈጠሩ? አንድ ከአክቲቭ ሰራዊት ውጭ ያሉ ሌሎች ሰልፍ ወጡ። እንትን ያርጉ የቆሰሉ ወይም ጉዳተኞች በሚል ነው ያዘው። መሰል ላይ አካል ጉዳተኞች ነው አላውቅም፣ ግን ቦርድ የወጡ የሚባለው ማለት ነው። በኖርማል መከላከያ ሴንስ የሆነ አይነት ተመቶሚ ሰምቲንግ የወጡና ወህክምና ድጋፍ የሚያስፈልጋቸው ሊሆን ይችላል። ኦር ሰምቲንግ የሆነ አይነት ሌላ ፓኬጅ ውስጥ ያሉ ማለት ከአክቲቭ ውጪ ለምሳሌ መቀለ ላይ ማለት ነው እነሱ የወጡት። እንዲያውም ኦልሬዲ ካሉበት ካይደር ነው የወጡት። ሶሪ ማስታወሻ ላይ እየተቀርጣ ካይደር ነው የወጡት። ኦልሬዲ የተመለሱ ምልስ ተብለው ሰርቲፊኬት ሰጥቷቸው የተሰናበቱ አዲግራት ላይ ወጡ። ስለዚህ እንደ አብነት ማለት አሁን ስኮፑ እየሰፋ መጣ ማለት ነው። እዚሁ ላይ ሐሙስ ጀነራል ማሾ በየነ ማለት ነው የሰሜን ምስራቅ አዛዡ ሄዱ ላይ ያናገር ሲሞክር በጣም አግሬሲቭ ሆነ መልኩ አናገሩት። ያው ቪዲዮ ተቀርጾ ተለቀቀ። እንግዲህ ከዋና አዛዡ ማለት ውድ ይወዳል ከዛ ፍሳማኙ ሳለ ከ3 ግንባሮች ያሉት ከ3ቱ የአንዱ አዛዥ ማለት ነው። ከዛ ሌላው ምግበይ ደግሞ አርብ ዕለት ተማሳይ ከወዲም ቤቴ ጋር ሆኖ ወዲም ቤቴ ሲኒየር እንትን ነው ከአራቱ የመጀመሪያው ጦርነቱ የጀመረው 8 ወር እስከ መሩት አራቱ አንዱ ነው። ከዛም በኋላ እስከ ፕሪቶሪያ ድረስም እየመራ የቆየ ነው። ሲኒየር ነው እሱ ምግበይና ወዲም ቤቴ እነሱ የሚመሳ ለማናገር ፈልገው መንገድ የሚያሳልፋችሁ ነው የከለከላቸው። አንዱ ሊሆነ ማለት ነው እንግዲህ ሰልፉ ከዛ ሐሙስ ማለት የእነሱ እንግዲህ የተከሰተው አርብ ነው። እንደገና ሐሙስና አርብ ነበሩ። ለምሳሌ አዲጉደም ላይ አንዳንድ ቦታዎች ላይ 2ኛ 3ኛ ዙር ወይ ሴም ሰልፍ ይወጣል ወይ ደግሞ እዛ አቅራቢያ ያለ አርሚ ይወጣል። መጀመሪያ አንድ ዙር ሲሆንና 2ኛ 3ኛ ሲሆን አንድ አይደለም ሰልፍ ላይ አክሰለሬሽኑ እንትን እየጨመረ ይመጣል። ደግሞ የማህበራዊ ሚዲያ ምናምን ኢፌክትም አለ። ያው ፎቶም ቪዲዮዎችም አላቸው እነዚህ ኤክሰርሳይሶች። በዚህ መልኩ ያን ጊዜስ ኦልሬዲ ለማቆም ጥረት ማድረግ ጀመሩ። ያው በአርብ ዕለት ምናምን ላይ ሴንስ አድርገናል ኦልሬዲ። እንዲያውም ወደ ተለያዩ ሚዲያዎች በውጭ ያሉ ሚዲያዎች አሉ ከእነሱ ጋር ፊት ሊሆኑ በእነሱ በመጠቀም እንደዚህ ነገር እረፉ የሚል መልዕክት ማስተላለፍ ጀመሩ። እንግዲህ ስለ ሰላም ጠቃሚነት የሚያወራው ደንብ ማርቦ ወጣ። ሁለት ይሄ ተደረገ ማለት ነው። አሁን በዚህ መልኩ ሰማፕ ካረኩት ለምንድን ነው መንግስት አዘጋጅ የሚያስብሉ ነው የሚለው ነገር ስፔሻሊ ቅዳሜ ስፔሻሊ መቀለ ላይ ሰኞ ከነበረው ጋር ያይዤ ባለፈው ላይ ጠቅሼ ዘርዝሬ ስላስረዳው መመለስ አይጠበቅብኝም። ዞሮ ግን ሁሉም ስለተፈለገ ነው የወጡት ማለት አይደለም። ያው ማለት ከመጀመሪያው ጀምሮ የተፈቀደ መውጣት ነገር አለ፣ የማስቆም ነገር አልነበረም። ሜቢ እንግዲህ
እስካሁን ድረስ እንደ መረጃ አላገኘሁም። ሜይ ቢ አርብን ነው ወደ ፎሎ አፕ ያላረኩት። እኔም ቅዳሜ ላይ አንድ ቦታ ብቻ መሰለኝ ሰልፍ የነበረ መልሰት አድሚ 17 ሊሆን ይችላል ማለት መረጃ የመጣው ማለት የከለከሉት ያስቀሩት ካለ እንግዲህ እሱም አልደረሰኝም። ነገር ግን የማስቆም ነገር የለም። ግን በራሱ ጊዜም ደግሞ ይወጣ ነበር። አሁን በደንብ መስተዋል አለበት። ከቱም በጣም ብዙ ከፍቶ ተቀምጦ የነበረ ሰልፍ መውጣት ጀመረ። እንዲህ ብሎ ይተቀላቀላል። በየአካባቢያቸው የነበሩ ወደ ሰልፍ የተቀላቀሉ አሉ። በተለያዩ ከተሞች ላይ ሕክምና ማዕከል ላይ የነበሩም የተቀላቀሉ አሉ። እዛ ኢቭን ሰራዊት ውስጥ ያለ ካይንድ ኦፍ ኦፕኒንጉን ሴንስ ሲያርጉ ይሳተፋል እንጂ ሁሉ ማለት ሁሉም ድራማ እያደረኩት አይደለም ያለው። እዚህ ጋር ኬርፉል ለመሆን ነው። ምን ጥያቄዎች አሉ ነው የሚላልፈው ጊዜ ስላነሳሁት የመድገም እሱን አያስፈልገኝም። አሁን እዚህ ጋር እንግዲህ ፕሬዚዳንቱ መልስ የወደደ መልስ ኢንተረስቲንግ ነው። ሰኞ ዕለት ሰልፍ ወጥተው ፕሬዚዳንቱ ግቢ ድረስ የገቡትን የሄዱትን ያው ፕሬዚዳንቱ ኦፊስ አልነበረም። ሀውልቲ አሬንጅ ተደርጎ እንዳናገሯቸው ማለት እዛ ገብተው ልጆቹ እንዳወያዩቸው ያልፈው ጊዜ ነግራቸዋለሁ። እሱ ሙሉ አልተለቀቀም፣ ግን አንድ ቪዲዮ ብቻ ወጥታ ነበር። ተሻጨር ቪዲዮ ሞባይል የተቀረጸች። የሚቀጥለው ቀን ማታ ማክሰኞ ማታ ነው መግለጫ ስለዛ ውይይት ያወጡት እና እዛ መግለጫ ላይ በደረገው ውይይት በሚቀጥለው ቀን ማታ ነው የሚወጣው። ራሱ ለመልሱ ሌት እንደሆነ ማላውቅም። አይ ቲንክ ካይንድ ኦፍ የተበሳጨ ነገር ይመስለኛል። ደረጃ ነው ኤኒዌይ ለማንኛውም የጠየቁት ጥያቄ ብዙ ጥያቄዎች እንደጠየቁ እንግዲህ ሰምተናል። ማለት የተለያየ ወደ ፖለቲካ መዝን በለው ወይ ግልጽ ያልሆነ በአካባቢ ስላሉ አስተዳደሮች ምናምን ለሰራዊቱ ሆስታይል ናቸው ምናምን ብሎ ስለ ሲቪሊያን አድሚኒስትሬሽን ራሱ ብዙ ቅሬታ ያለው ነገር ማለት ነው። ኤኒዌይ የኑሮና ተጠቃሚነት ነገር ነው የጠየቁት አንድ አሉ መግለጫው ላይ ማለት ነው። ሁለተኛ ለልዩ ኃይል ለመከላከያና ፖሊስ ለነበሩ ውዝፍ ልትከፍሉ ነው፣ ለምንኛ ለይታችሁ አስቀራችሁ። ሶስተኛ አሁን የሚሰጠን ኪስ ገንዘብ በቂ አይደለም የሚል ነው የጠየቁት። ከዛ ስለ ተጠቃሚነት የሚገልጽ ስለ ተጠቃሚነት በከፍተኛ አመራር ደረጃ ሰፊው ተደርጎበት ወይ በአመራር ደረጃ ተደርጎበት ዝርዝር መመሪያ ወጥቷል። ያ መመሪያ እንዳለ ሰራዊቱ ከመጽደቁ ፊት እንዳለ ሰራዊቱ እንዲወያይበት ለመልቀቅስ ተዘጋጅቶ ነው ያለው። ያው ስትወያዩበት አስተያየት የሚሰጡት ነው። ይሄ ነገር ተዘጋጅቶ ሊለቀቅ በቃ ዊዝን ቀናት ልዩነት ወይ ደግሞ ያው ከዛ ላይ ሊዘገይ ይችላል። ስፔሲፊካሊ አፋጽም ሁሉ ጊዜ እንደዚህ ነገር መጓተት ስለሚኖር ግን ኦልሬዲ ልክ ይሄ ነገር ባለቀበት ጊዜ ነው ይሄ ነገር የተነሳውና ወሬው ደርሷቸዋል ልጆቹ። ይሄን ተባለ መልሱ። ከዛ ሌላው ደግሞ ልዩ ኃይል መከላከያ ለነበሩት የተወሰነው ውሳኔ ትክክል ነው ብሎ ታምኖበት ነው። ነገር ግን እንደ አዲስ ልናየው እንችላለን። ይሄ ደግሞ ሌላ ችግር የሚፈጠር ነገር ነው። እንግዲህ እነዛ ደግሞ የተፈቀደላቸው ሊቀርባሉ። ይሄ ነው እንግዲህ መግለጫ የሚለው። ከዛ ሮብ ዕለት ከፕሬዚዳንት የሚሰማ ነገር የለም። እንግዲህ ያው ካቢኔ ስብሰባ ሲሰበስብ ነው ፎቶ የሚታየው ዜና ላይ። ካቢኔ ተወያይቶ ረቂቅ ደንብ ላይ ተወያይቶ ዝርዝር መመሪያ እንዲወጣለት ለሚመለከተው አካል በሙሉ ድምፅ መርቷል የሚል በጣም ቬግ የሆነ ዜና። ረቂቅ ደንብ ካጸደቅከው ደንቡን ታጸድቅና ዝርዝር መመሪያ ይወጣለት ትላለህ። ረቂቅ ደንቡ ጥናቱ ካላለቀ ታይቶ ወይ ደግሞ ተከልሶ ወይ ዳብሮ እንዲመጣ ሪፈር አደረኩት ትላለህ። ረቂቅ ደንቡ መመሪያ እንዲወጣለት በረቂቅነቱ አትልክም ማለት ጀስት ዘን ፕሮሲጀር ሰለ ማለት ነው። ምንም የህግ አውጣጥ ጥበቃለ ዜናው ራሷም ድንግርግር ያለች ነች፣ እንደዚህ ግልጽ ያልሆነች ማለት ነው። አይ ቲንክ ፑሽ ማድረግ የፈለገው እዚህ ጋር ወደረደ እንዲወያዩበት በደንቡ ላይ ማለት መመሪያ ስታውጡ ላይ መመሪያ ነው የምታወጡት ሊሆን መሰለኝ ከይዘቱ አንጻር ነው ማለት ያ ነው ያለኝ ግምት። ሁለት እዛ ላይ ሲወያዩም የሚፈጠረው ልዩነት ኖር ይችላል። ልዩነት ኖር ማለት የራስ ፖለቲካ እንግዲህ እዚህ ውስጥ ይኖራል። ሰው ደግሞ እነሱ ነው በዚህ ሳትስፋይድ ላይሆኑ ይችላሉ። ምክንያቱም ሌላ ጥያቄ ነው ያለው ከዛ ጀርባ በዋናነት ማለት ነው። ይሄ ነገር ነው የሚለኩት ሰዎች ሌላ ጥያቄ ያላቸው ከሱ ኮንሰሽን የሚፈልጉት እንዲያደርግ የሚፈልጓቸው ነገሮች ያ ነው እንግዲህ እኔ ግምት ባለፈው ስላወራሁላችሁ። ከዛ ሐሙስና ዓርብ እንግዲህ ቅድም ያልኳቸው ነው የተፈጠሩ ማለት ሞር ከቁጥጥር ውጭ የመውጣት ምልክት አሳየ። ከመጀመሪያም እኮ እያንዳንዱ ነገር በሪሞት ይቆጣጠሩት ነበር ማለት እኮ አይደለም፣ ግን ትሬንዱ ያው ማለት ኦብቪየስሊ ያስደነገጣቸው። ስፔሻሊ ደግሞ ከሰራዊት ውጭ ሆነ ሲሳተፍ በምንም ሊቆጣጠሩት የማይችሉት ነው። ከፍቶት ቤቱ የተቀመጠ አሁን የሚሰባሰብበት መድረክ ነው ያገኘው። ሰራዊት ያለ እንኳን ዲሲፕሊን ሊፈራ ይችላል። ኦልሬዲ ስራው ነውና ወደ ስራው ስለሚመለስ ትንሽ እንትን ይኖራል፣ ሪስቴንት ይኖራል ኖርማሊ።
እነዚያ ግን ኦልሬዲ የረሷቸው ወይም ችላ ያሏቸው ናቸው። ያው ከአቅም በላይ ነው አልተረሳቸዋቸው ሲባሉ ሊከፋቸው ይችላል። ግን ዞሮ ዞሮ ያው ነው ኤኒዌይ ሪጋርድለስ። ስለዚህ አሁን እዚህ ጋር እንግዲህ እኔ የሚገባኝ ምንድን ነው በቃ በዚህ መካከል የሆነ እንትን አለ ገና ትንሽ ዝርዝር ይቀረኛል በደንብ ላጥረው። ለማንኛውም የሆነ ደንብ ተዘጋጅቶ ዓርብ ዕለት ድንገት ይጸድቃል። ይሄ ደንብ ድንገት እንደተዘጋጀ እንዴት ነው የማውቀው? ያው ፌስቡክ ላይ ከዛ ቅዳሜ ማታ ተለቀቀ ፌስቡክ ላይ ይሄ ደንብ። ፎርማቱን ስታዩት ይህን በፕሮፐርሊ እንዳልተዘጋጀ ማወቅ ይቻላል። ማለት ራሱ ኖርማል ፎርማቲንግ እና ኤዲቲንግ በሴክሬታሪ እንኳን ፕሮፐርሊ ያላለቀለት ደንብ ነው። ትሁትና የህግ ደግሞ በቃ ጀስት የህግ ረቂቆች ይሄ ነጋሪት ጋዜጣ ትግራይ ላይ እንደዛ መስሉ ነጋሪት ነው የሚለው ምናምን የሚል ነው። ሄዲንግ ይኖራል እንዴ ብዙ ቅርጾች አሉት። እንግዲህ ከሰኔ ጀምሮ ሲዘጋጀ ነበር ሲጠና ነበር የተባለ ደንብ ከዛ ሲጠድቅስ አንድ ጥሩ ሴክሬታሪ የሆነ ኤዲት ለማድረግ ጊዜ ያገኘችው አይመስልምና በሩጫ እንደጸደቀ ነው የሚያሳየው። በፊት የነበረው ነገር ስክራፕ አድርጎ እዛ ያለውን ነው ማጣት ያስፈልጋል። እዛ ጋር የተፈጠረ ነገር አለ። ዞሮ ከዛ ቅዳሜ ማታ ወረቀት ተለቀቀ። እኛም አየነው። ደንቡ ኢንተረስቲንግ የሚያደርገው ነገር ምንድነው? በፊት የወጣ ሌላ ደንብ ነበረ። እሱ ለአርበኞች የወጣ ደንብ ነው። ጌታቸው ራሱ የፈረመበት ነው። እዛ መካከል ላይ መክቸው ሌላ አንድ ደንብ አለ ማሻሻያ ሊሆን ይችላል ይመስለኛል። ግን እሱ ሳጠራ እንትን አላልኩም እኔ እኛም ያጠና የነበርኩት ኤኒዌይ እስካሁን የነበረው ኦልሬዲ ለተሰናበቱ የሚመለከት ነው። ግን የተሰናበቱ ተብሎ ግን ወደ ኋላ ብዙ ድረስ ያካትታል። ማለት ፕራክቲካሊ ከ17 ዓመት የትጥቅ ትግል ጀምሮ ማለት ነው። የሰው መብዛት ይሁን እና ደግሞ ይህን ብቻ የሚያስፈጽሙ ለማንኛውም የአርበኞች ኮሚሽን ነው። ስለ ህጉ ምስ ሌላ ነገር ሌላ ጊዜ መለስበታል አስፈላጊ ከሆነ። የአርበኞች ኮሚሽን ባለ ተቋቋማል እሱ ነው ያስፈጽሙ። አሁን እንግዲህ ሰራዊት ውስጥ ያሉ ልጆችም ሲሰናበቱ በዛ ነው እንትን ማለት ያለባቸው ኖርማል የሚሆነው ፕሮሲጀር በዛ ነው። እንግዲህ የአዲስ የወጣው ደንብ እንግዲህ በዛኛው መሬት የመስጠትና ቤኔፊቶች አሉ መቋቋሚያ ማለት ነው። የአዲሱ ደንብ አሁን የወጣው አክቲቭሊ ላሉ ልጆች የሚሰጥ ቤኔፊት ነው። ስለዚህ ምን ውስጥ እንዳለ ላስቀምጥ ነው። እንግዲህ አንድ ማን ነው የሚያካተው ይላል። የትግራይን ሰላምና ጸጥታ ለመጠበቅ የተሰለፈ ግን ፖሊስ፣ ሚሊሻን እና ሌሎች የራሳቸው ህግ ያላቸውን አይጨምርም ይላል። የህግ ገለጽ ለምንድን ነው? ያው መከላከያ ሰራዊት አትበሉ ስለሚባል ያው ከፕሪቶሪያ ጋር መስማማት ነው እንጂ ትርጉሙ ይገባኛል። በዚህ መልኩ ነው ሲጠቀሙ የነበሩት ያለፈውን 3 ዓመት እንደዚህ። ስለዚህ ችግር የለውም ያለው ቲዲኤፍ ማለት ነው። ከዛ በመልኩ ነው ቤኔፊት የሚሰጠው ይላል። ጦርነቱ ልክ ሲጀመር ከጥቅምት 24 እስከ ሰኔ 21 መቀሌ ነጻ እስከምትወጣ ድረስ በዛ ጊዜ ውስጥ ለነበሩ ያው ከዛ በኋላ የሚቀጥሉ ሊሆን ይችላሉ። እንግዲህ እንደሚገባኝ አሰምሽ ነው። ግን ይሄ ህግ የወጣው አክቲቭ ለሆኑ ሰው ለተሰዉ አይደለም። ስለዚህ ከጥቅምት 24 እስከ ሰኔ 21 ውስጥ የነበሩ ነው የሚለው ሰው ጥቅምት የሚገባ ሰኔ የሚገባ ያው ሊሆኑ ይችላሉ። እንግዲህ መጀመሪያው 7 ወር ውስጥ 7 ወር ውስጥ ከጥቅምት 24 እስከ ሰኔ ለነሱ 200 ካሬ ሜትር ከሰኔ 21 እስከ ቲዲኤፍ ከደብረ ብርሃን እስከሚመለስ ላለው ጊዜ 175 ካሬ ሜትር። ከዛ በኋላ ያ ማለት 30 አካባቢ ማለት ነው እንግዲህ 2014 ከዛ ወር እስካሁን ድረስ እያገለገሉ ላሉ 140 ካሬ ሜትር። ይህን ኢንቪዚጅ ያደረግና መሸጥ መለወጥ አይቻልም ይላል። ይሄ በአንድ በኩል ሴንስ አይሰጥም መሸጥ መለወጥ አይቻልም የሚለው ማለት በሀገሪቷን ፖሊሲ ስለማይቻል። ነገር ግን ለየት የሚያደርገው የዛን ቅጣት ጻፍ ምንድን ነው? አንድ የጸጥታ ክፍሉ አባል ይላል ያ አንድ ቲዲኤፍ አባል ማለት ነው በዚህ ደንብ መሰረት ያገኘውን መሬት አሳልፎ መሸጥ መለወጥ አይችልም ነው የሚለው። አሁን ይሄ ኤክስትራ ሪስትሪክሽን እንደሆነ ይጠቁማል። ጻፋቸው እንዳልኳቸው ችኮላ ስለሆነ በሌጋል እንትን ሳልተቃኘ ነው። ስለዚህ ማለት ማለት ነው ለምሳሌ ካርታው ሰራዊት ጋር ይቀመጣል ማለት ሊሆን ይችላል። ሲምፕል አድርገውና አክቹአሊ ያው ፕሮፐርሊ ቢወጣ ማለት አክቲቭ ዲዩቲ ለሆነ ሰራዊት መሬት መስጠት የራሱ ኮምፕሊኬሽን አለው። ሌላ ማለት ከአስተዳደር አንፃር ሌላ የሚፈጥረው እንትን ይኖራል። ያው ሲሰናበት ነው እንደዚህ አድርገህ የምታሰናብተው። ግን ይህንም ካረክ ላይ ቀር እንደ ኮንዶሚኒየም ማለት ያው ህንፃ በሚለው አትወሰዱት።
የጋራ መጠቀሚያ ማለት ነው። በጋራ በኮመን እንትን የመስጠት አይነት ሊያስቀምጡ ይችሉ ነበር። አሁን መመሪያ ላይ እንደዛ የሚያደርጉ ከሆነ እናያለን። ግን እሱን ደግሞ ማያመች ሌላ እዚህ ጋር የሚጋጭ ነገር አለ ያየሁት። ስለዛ አመቺ የሚያደርገው ከቱም እያንዳንዱ ከሚኖርበት ያው አሁን ቀጥይ የሚለው ነጥብ ነው። የት ነው የሚሰጠው ይላል። ከተወለደበት ቦታ ወይም ወደ ሰራዊት ከመግባቱ በፊት ይኖርበት የነበረ ቦታ ወይም በተወለደበት ቦታ ለዛ ቅርብ የሆነ ከተማ ጋር ይሰጠዋል ነው የሚለው። ስለዚህ አሰባስባን ያልኩት ነገር ላርግ ቢባል አይቻልም። አክቲቭ ነው የኖር አይደለም ያለው እዛ። በጋራ ደግሞ ሌላ አርሚ ውስጥ ሌላም ካለ ሰው ጋር በጋራ ሊጠቀም አይችልም። አሰጣጡ ግለሰባዊ ሆኖ ግን አዲሽናል ደግሞ መብት ላይ ሪስትሪክሽን የምታደርግበት ከሆነ ያው ሊያከራዩ ሊሎም አይችልም ማለት ነው። እዛ ጋርስ የሚጋጭ ነገር ነው እንግዲህ እንዳሰበው ያቅላቸው። ዋናው ነገር ዞሮ ዞሮ ጥያቄ መልሷ ምን ጋለች? አገልግሎቱን መቀጠል አለበት አምኖበት በዚህ መብት ተጠቃሚ ለመሆን ይላል። ስለዚህ ሰራዊት ውስጥ እስካለ ድረስ ነው ያ መሬት የሚሰጠው ወይ ደግሞ ተፈቅዶለት እስከሚለቅም ጭምር። ተፈቅዶለት ሲለቅ እንደሚሆን ዘላይ አይናገርም፣ ግን መገመት እንችላለን። በፈቃድ ከለቀቀ በሆነ አጠፋ ከዳም ካልተባለ ያው መብቱ ይጠበቅለታል ማሰብ እንችላለን። ስለዚህ በፈቃድ እስከሚለቅ ድረስ እንጠቀም የሚሆነው ማለት ነው እንጂ የሆነ ጊዜ በቃ ሰለቸኝ ካለ ያው መሬት አገኘሁ ብሎ ያው ይሄ ነግረናል። እዛ ጋር ያለውን ችግር ነው ፒክቸር ማለት ይችላልላችሁ። እነሱም ዝርዝሩን ብዙ የሚያውቁት አይመስለኝም። ይሄን ሌላ መብት የሚቋረጥበት ነው ግራውንዶች ሲያስቀምጥ እንደዚህ ከሆነ እንደዚህ ነው ይላል። አንዳንዶቹ ወንጀሎች ናቸው። አንዳንዱ አጭበርብሮ ማግኘት እንደዚህ ነው። አንዱ እንግዲህ በፍርድ ቤት ከተፈረደበት ነው ይልና በምን ከተፈረደበት ከትግራይ ብሔራዊ ጥቅም ተቃራኒ የተሰለፈ ይላል። አሁን እንደዛ የሚል አንቀጽ የለም ህጉ ላይ። ፍርድ ቤት እንደዚህ ብሎ ሊፈርድ አይችልም። ምክንያቱም በእነሱ እንግዲህ አትራዋጎ ማለት አሁን በተለመደው በዚህ ፖለቲካ የሚተረጉሙት ከትግራይ ብሔራዊ ጥቅም ተቃራኒ መሰለፍ ማለት ኢት ኩድ ቢ ኤኒቲንግ ማለት ማንኛውም ተቃዋሚ ፓርቲዎች ሁሉ በዚህ ከሷቸዋል ሲፈልጉ ማለት ነው። ስለዚህ በዚህ የሚፈርድ ፍርድ ቤት አይኖርም። እንግዲህ ያው ዝም ብሎ ማለት አንቀጽ የለም ለዚህ ያው መያዣ ነው ማለት ነው በትክክል። አክቹዋሊ በሌላም ነገር ቢሆን ኖርማሊ ከሰራዊት ከወጣ እናም ከለክላለሁ ማለት የለብንም። ይሄኛው በጣም አግሬሲቭ የሆነ አንቀጽ ነው። ከሁለት ወር በላይም ያለ ፍቃድ ከምድቡ ከቀረም እንደዛው ይሄ መብት ተጠቃሚ መሆን አይችልም ይላል። ፕላስ እስካሁን ድረስ ያገለገለ ነው የሚለው። ይሄ መጨረሻውን ዙር ካቴጎሪ ሲያስቀምጥ እዛም ያልጠራ ነገር አለው ብያቸዋለሁ። ግን የመጀመሪያ ሁለቱ ምድቦች ውስጥ ይሄ እስከ ሰኔ 21 እና እስከ ታህሳስ 30 የተባሉት ባለ 200 ካሬዎች እና ባለ 175 ካሬዎቹ አሁንም አክቲቭ መሆን አለባቸው። እነሱም አሁን አክቲቭ መሆን አለባቸው በዚህ አሁን ባልኳቸው አንቀጽ መሰረት። ስለዚህ በዚህ መካከል እንግዲህ 2 ዓመት ምናምንም አገልግሎ ሰልችቶት ወደ መደበኛ ስራው ማለት ያው በዛ መልኩ ለቀው ሌላ ስራ የጀመሩ ሰዎች አሉ። ደንበኛን ፈቃድም ሳይወስዱ ከዚህ ተሻለ ገቢ ናም የነበራቸው ማለት ነው። አንዳንዱ ዩኒቨርሲቲ መምህር ነው፣ አንዳንዱ እንደዚህ ነገር እነዛ ሁሉ እዚህ ውስጥ ሊቀሩ ነው ማለት ነው። ወይ ደግሞ እንግዲህ ሄደው ሲያመለክቱ አይ እሱ እንኳን ታማኝ ነው ግድ የለም ጠላት ቀሌ ደም እየተባለ ይፈቀድ ይሆናል እናያለን። ለማንኛውም የዚህ አፈጻጸም ደንብ ጸጥታ ቢሮ ከሚመለከታቸው ጋር መሪያ በማውጣት ይፈጽማል ይላል። አሁን አፈጻጸሙ የዚህ ምን ሊሆን ይችላል እንደሚገባኝ ከዛኛው ከአርበኞች ኮሚሽን አሰራር ካየሁት ጋር በመውሰድ ስገምተው ኦኬ ቢሮ ለምሳሌ ከመሬት አስተዳደር ጋር ይናገርና ለዚህ አፈጻጸም መመሪያ ያወጣል እና መመሪያው በመሬት አስተዳደር ስር ሊወጣ ይችላል። ስለ መሬት ለማውጣትም ስልጣን ያለው እሱ ነው የሚሆነው። ጸጥታ ቢሮም ስቲል ሊያወጣ ይችላል። እንዳትጻፉ ግልጽ አይደለም፣ ግን ሞስት ላይክሊ ያ ነው የሚሆነው ብለን ማስብ። ከዛ አፈጻጸሙ ግን እስከ ወረዳ እስከ ከተማ እስከ ክፍለ ከተማ ድረስ የሚቋቋሙ የጋራ ኮሚቴዎች ይኖራሉ። አርበኞች ኮሚሽን እንደዛ ስለሚሰራ ነው በዚህ አናሎጂ ወሰድኩት። ስለዚህ ማለት በክፍለ ከተማ የጸጥታ አባላት መሬት አሰጣጥ የሚባል ወረዳ ወይም ክፍለ ከተማ ላይ ጥምር ኮሚቴ ይኖራል ማለት ነው። ኦልሬዲ ለጸጥታም ለአስተዳደር ምናምን ያለው ኮማንድ ፖስት አሁን ለመሬትም ማለት ነው። ያው ብዙም የለጠጥኩት አይመስለኝም ይሄን ስል። ከዛ ደግሞ ችግር የሚያደርገው ምንድነው አንዴ ለመስጠት አይደለም፣ በየጊዜው ወይ ከትግራይ ጥቅም ተቃራኒ ተሰለፈ ለማለት ይሁን ወይ ደግሞ 2 ወር ያለ ፍቃድ ቀረ ዋቴቨር ብቻ ብዙ ነገር የተባለ ቁጥር ይሄ ነገር ይታገድ ስለሚችል አክቲቭ ኮኦርዲኔሽን ማለት መሬት አስተዳደር ልክ የፍርድ ቤት ነው ባንክ ደብዳቤ እንደሚጠብቀው የጸጥታ ቢሮ ደብዳቤ ይጠብቃል ብል ማጋነን አይሆንብኝ። ይሄን ካልኩ በኋላ በተግባር ምን ያደርጉታል?
ዝም ብዬ በ200 ሺህ እና በ140 ካሬ ሜትር በዝቅተኛው እና የሰው ብዛትም በ200 ሺህ ካልኩሌት አድርጌው የአዲግራት ከተማ የቆየ ሳይዙ ማለት ሌተስት ዳታ ስለሌለኝ 3 እጥፍ አካባቢ ከተማ መሬት ነው አክሮስ ትግራይ የሚያስፈልገው። ለዚህ ይህን ያክል ቦታውን መወሰን አለ፣ ሰርቬይ ማድረግ አለ፣ ምናምን ማድረግ አለ። የራሱ ጣጣ አለ። ሰፊ ባዶ ሜዳ እንኳን ብታገኝ ዝም ብለህ አይደለም ለሰው የምትሰጠው። ማለት ያው ተለክቶ ውስጥ የሆነ ካርታ መቀመጥ አለበት። ዞኒንግ መስተካከል ይኖርበት ይችላል። ለዚህ የሰው ኃይል ምናምን ብዙ ይጠይቃል። የሚፈናቀል ደግሞ ሰው ሲኖር ካሳ ያስፈልጋል ምናምን። ከዚህ ሁሉ አንጻር ሞስት ላይክሊ ሊያደርጉ የሚችሉት ምንድን ነው? እዚህ ከተማ ላይ ወይ እዚህ ቦታ ላይ መሬት ይገባል ይሄን ያክል ካሬ የሚል ሰርተፊኬት ነው ሞስት ላይክሊ ሊያድሉ የሚችሉት መጀመሪያ ዙር። ከዛ እያንዳንዱ ከተማ እያንዳንዱ ቦታ አዘጋጅቶ ሲጨርስ ያው በጣም ይወጣላቸው ይሆናል። ዝም ብሎ እንደምባውጦ ካስቀመጡ ልጆቹም አያምኗቸውም። ለምን አምና ዝርዝር መመሪያ ወጣለት ኦሬዲ የሰማዕታት ቤተሰቦች እንደዚህ ኦሬዲ ተሰናበቱ እንኳን ያላለቀላ ማለት ኦልሞስት ሁሉም ገና ያለው። ከዚህ አንፃር እንደዚህ ያልቅናሉ ስለማያስቡ ማለት ነው። እምነት ስለማይኖራቸው ሞስት ላይክሊ ነው የሚታያቸው ፓዝ ላይ ያደርጉ ይችላል ያስባሉ። ሰው መጨረሻው ወደ አረዛንኩት ትንሽ ወደ መዝጊያ ስብሰባ እንሂድ። አሁን ቅዳሜ ማነው እሑድ ዕለት ውይይት ማለት አርሚ 22 ያሰኞ ዕለት መቀሌ ላይ ሰልፍ ያደረገው እና ረብሻ የፈጠረው ለበለው ፕሬዚዳንት ጽሕፈት ቤት ድረስ ሄደን አርሚ ሐውልት አዳራሽ ሰብስበው መዝጊያ እንደሆነ እንግዲህ መዝጊያ ሶሪ ፕሮግራም አደረጉ እና እዛ ፕሮግራም ላይ ይቅርታ ጠየቁ። ህዝቡ ይቅርታ ጠየቁ። ህዝቡ ስለረበሹ መንገድ ስለዘጉ እና የጠላቶቻችን ደግሞ ተስፋ አታርጉ አቋማችን ላይ እንደጸናን ነው የሚል መፈክር ያዙ። ከዛ እዛ ላይ የኮር መሪዎች ማለት ኮር በአርሚ ስራ ያሉ ማለት ነው ንግግር አደረጉ። ከዛ ጆን ሪጅ ንግግር ያደርጋል። ይሄን ነገራችሁ ዘጋዋለሁ። የኮር መሪው ንግግር የሚያደርግበት ላይ እንግዲህ አሁን ታሳቢ የሚደረገው ምንድነው? ልክ ይሄ እንደ ሞዴል ሆኖ በየቦታው ሌሎች አርሚዎች ስብሰባ እንዲያደርጉ ይደረጋል በሚቀጥለው ሳምንት። እነሱም በተመሳሳይ ንስሐ እንዲገቡና በዚህ መልኩ ፋይሉ መዝጋት ነው። ከዛ የሚቀጡትን የሚመነጥሩትን ያው ቀስ ያሉ ይመነጥራሉ። በዚህ መልኩ ይሄ ነገር ይዘጋል አይዘጋም ወይ እንግዲህ ያው ምናየው ነው። አክቹአሊ ምንም እኔ ያልፈውን ጊዜ ብያቸዋለሁ። ዓርብ ዕለትም ፌስቡክ ላይ ጽፌ ነበር ይሄን ፍሬን ሊይዙ እንደሚችሉ ማለት ነው። እነሱ ግሪን ላይ ሰጥተውት የተጀመረ ነገር ስለሆነ ነገር ግን ኦሬዲስ ማለት ኢምቦልደንድ ሆኖ የራሱን ሀሳብ በዚህ መልኩ ያንጸባረቀ ኦሬዲም ከጠቆርኩ ላይ ቀር ለውጥ የለውም ብሎ ጠንከር ብሎ ሀሳብ የሚገልጽ ብቻ ብዙ አለ። ይሄ ዲሞንስትሬቲቭ ኢፌክት አለው እንደዛ ነገርና ስለዚህ አሁን ሰኞ ማክሰኞ ያቆሙታል ወይስ ማለት ሰኞ ማክሰኞ ላይ ችግር ይገጥማቸዋል? ስዊድኛው ሳምንት ወይም 15 ቀን የሚለው ወደ መገመት አልሄድም። ግን ዞሮ እነሱ ይሄን እንደ መዝጊያ ተውኔት ያዘጋጁትን ባጭሩ ልንገራችሁ። የኮር መሪ ነው አንዱ ማለት 4 ተራ ንግግር አድርገው አንዱ ይበቃኛል። ምን ይላል? መንገድ መዝጋቱ ሆነ ተብሎ ማለት ሌላ የሚያወራው ነገር መገመት ስለምትችሉ ቁም ነገር ያሰርኳቸውን ትላችሁ ነው። መንገድ መዝጋት ማለት ይሄ ዴሊብሬት ሮድ ብሎክ አድርገው ነበር። መንገድ መዝጋቱ ሆነ ብሎ ተብሎ ሲመራ ነበረ። ሌላ ወገን ነበረበት ሰራዊት አልነበረም እያለ ነው እንግዲህ። ወይ ደግሞ ከሰራዊት አባላት እዛ ውስጥ ከሰራዊት አባላት መንገድ መዝጋት ላይ የተሳተፉ ሌላ ተልእኮ ነበራቸው ብሎ መምቻ ነው እንግዲህ የሚያዘጋጀው። ከዛ ሁኔታውን ራሳችን ፈጠር ነው ራሳችን አረም ነው ምንድን ይላል? ጥያቄያችን ለመጠየቅ ብለን ሰልፍ ወጣን። ስተት እንደሆነ ብናቀም ይላል እንግዲህ ኮራዛዥ ነው እንደዚህ የሚለው እንግዲህ መኮንን እኮ ነው እራሱና ሞስላይክ ሊዛ ሰልፍ ውስጥ የነበረ አይመስለኝም። የታቾቹ ናቸው። ግን የስብሰባውን ምርት የዩኒቲውን መንፈስ ሊድ እያደረገ ነው እና ጥያቄ መውጣት አልነበረብን እናውቃለን። ግን የሚሰማን ኃላፊ ብናገኝ ብለን ወጣን። ግን ከዛ ህዝብ እንደተረበሸ ናም ስናግዜ ምንድነው ይሁን ያለ ነው አለና አቆመን አለና እና አለ ሁኔታውን ራሳችን ፈጠር ነው ራሳችን አረም ነው ራሳችን ለህዝብ ይቅርታ መጠየቅ አለብን። ሚዲያ ይምጣልን ብለን የጠየቅነው እኛ ነን። ይሄ አመጽ ያስጀምረ ሌላ አካል የለም ያስቆመንም የለም። ይሄም አሁን ደግሞ ሚዲያ ምናምን ልክ ምን እንደሚባል ልክ አሁን እንደምለው ሌላም ሰው እየተቻቸው እናለው ግን ያን ስለሚገምቱ ነው። ሚዲያ ቀርቦ ሲሆን ሰው ይቅርታ ያስጠይቀናል። ሰንበረለ ድራማ እየሰራን ያለነው
በራችን ሪሞርስ ነው። ስንወጣም በራችን ስሜታዊነት ነው። ስናስቆመው ራሳችንን አሁን ደግሞ ይቅርታ እንጠይቃለን ብለን ይሄው ካሜራ መጥቶልን አሁን እያወራን ያለ ነው ይላል። በራችን ኢኒሼቲቭ ነው አለ። ያው እንግዲህ ለምን መልስ እንደሚሰጥ ምን አድሬስ እያደረግን ማሰብ ትችላላችሁ። ከዛ ያው ሰራዊቱን መስገን አለበት በየደረጃው ራሱን ስላየ እርምጃ ወሰደው አመራር ሊመሰገን ይገባዋል ይላል። እንግዲህ ምን እርምጃ ወስደው እንደሆነ አላውቅም። የቀጧቸው ሰዎች ኖሩ ይችላሉ ወይ ደግሞ ዝም ብሎ ሊሆን ይችላል። ይሄ ሁኔታ በተፈጠረበት ሁኔታ የሀዞስ ደዶ ምንድን ያዘ ለማስቆም ቢሞከር ኖሮ ሌላ ችግር ይፈጠር ነበር። ስለዚህ ያኔም ሰልፍ ሲወጣ ዝም መባሉም በሌላ ተንኮል ሳይሆን ሌላ ችግር እንዳይፈጠር ነው። ያው በኋላ ለማረም ተብሎ ነው። ብዙ ነገር ነው እዚህ ውስጥ ያረማል። ምንም ኮንስፒሬሲ የለም እዚህ ውስጥ። እኛ ስሜት ያሆነን ያደረግነው ከዘራችን ያስተካከል ነው። አሁንም ቅርታ የምንጠይቅ ያለ ነው በራሳችን ተነሳሽነት ነው። በወቅቱ ለማስቆም ያልተሞከረው ያለፈው ጊዜ ስላችሁ እንደነበረው ወይ ህወሓት ጽሕፈት ቤት ወይ መንግስት ያው በቃ አጠቃላይ ህወሓት ያልፈለገው ሰልፍስ በሰላም አያልቅም ያልኩት ያው ለዛም ነው አድሬስ እያደረገ ያለው ማለት ነው። ማስቆም ቢባል ሌላ ችግር ስለሚፈጠር ያው ግጭት እንዳይፈጠር ትሉን ዝም የተባለው ነው የሚለው። እሺ ይሁን እሱ ችግር የለውም። ከዛ ጆን መዲድ ነው ዋናው። ጀነራል ጆን መዲድ ማለት ነው። ባይ ዘ ዌይ ጀነራል ጆን መዲድ ከአራቱ የመጀመሪያው 8 ወር አራቱም ሰራዊት ከመሩት ጀነራሎች ማለት የመጀመሪያው አንዱ ነው። ከዛም በኋላ አሁንም አንድ ግንባር ይመራው ባይ ዘ ዌይ ያው ፖለቲካው ስለገባ ነው የሚታቸው እንጂ እንደ ጀነራል ጎበዝ ጀነራል ነው። የሁለት ሀገር ሰራዊት ተከላክሎ ትግራይን የተከላከለ ሰው ነው። ያ እንግዲህ ያ ሚሊታሪ ፐርፎርማንስ ነው። እንደ ፖለቲከኛ እንግዲህ የሚያወራው ነው እያወራ ያለሁት። እዛ ላይ ምን ይላል እሱ ኢንተረስቲንግ ነው። 5 ነጥቦችን ነው እንግዲህ እሱ ደግሞ እንዴት እንትን ሊያደርገው ስፒን ሊያደርገው ማለት መስመር ላይ ዘንድ ይሞክርና ኮንሰርኖቹን ውስጥ የምናየው እሱ ጉዳዮች አንድ ተጠቃሚነት ይላል። ተጠቃሚነት ጠይቋል ሰራዊት ማለት እንግዲህ ብዙ አሉ ነጥቦች፣ ግን ቶሎ ብዬ ነው እንትን ብለው ብዙ ስልስ መግቢያ ማዳበሪያ የሚናገራቸው አሉ። ተጠቃሚነት ብዙ ነው ግን ሰራዊቱ ማለት የተጠቃሚነት ጉዳዮች ብዙ አሉ ይልና ግን ሰራዊቱ የትግራይ ህዝብ ይችላል ብሎ ያቀረበው የመሬት ጥያቄ ነው እና ያ መሬታችን ደግሞ ትንሽ ቢሆንም ከዚያ ላይ ፍትሃዊ በሆነ መልኩ መጠቀም አለብንና ይልና ኦልሬዲ በካውንስል ያው በሚሊታሪ ካውንስል ማለት ነው አልቆ በሚመለከታቸው አካላት ተጣርቶ ወደ ካቢኔ ቀረበ ረቂቅ ነበር። እንዳጋጣሚ ይሄ ሁኔታ ሲፈጠር እንዳጋጣሚ ካቢኔው ማይተው አጽድቆታል ይላል። እንግዲህ አጋጣሚ ነው ኮኢንሲደንስ ነው እንጂ ስለረበሻቸውም አይደለም የጸደቀው ማየት ነው። እዚህ ውስጥ እንግዲህ አንድ የሰራዊቱን ጥያቄ ወደ መሬት ብቻ አድርጎታል። ሌላ ማለት ነው ጥያቄው አንዳንዱ ኢኮኖሚካሊ የማይቻል ነው። ሌላ ብዙ ራስ ኮምፕሊኬሽን ያለው። ሁለተኛ ነገር ግን ያው እጅ ጠምዛችሁም አይደለም እያለን ያለው መንግስትንም ፕሮቴክት እያደረገ ነው። ያው ፕሬዚዳንቱም ጭምር ፕሮቴክት እያደረገ ነው። ስንት ነገር ባላንስ እያደረገ እንዳለ መዲድ እንግዲህ በዚህ ነገር ውስጥ ማሰብ ይቻላል። ከሮብ ሐሙስ ጀምሮ ሁላችንም እንወያይበት ለሰራዊት የሚቀርብ ይሆናል አለ ዝርዝሩ። ከዛ አድሬስ ያደርጋል እንግዲህ ህጉ ቅዳሜ ማታ ነው የተለቀቀው አይደለ? ሆነ ብሎ እንደለቀቁት እኮ ጠርጥሬያለሁ። ምንድን ነው አላማቸው አልገባኝም እንጂ እዛ ላይ ሲተች ነበረ። ስለ መሬት አይሸጥም አይለወጥም የሚለው ነው። ከዛ እሱን አድሬስ ሲያደርግ ይላል የመሬት ፖሊሲ አለ። ያው ኦልሬዲ ሀገሪቱ መሬት ፖሊሲ አይሸጥም አይለወጥም ይላል ማለት ነው። ከዚያ ባልወጣ መልኩ ነው የሚፈጸመው ይላል። ስለዚህ አዲስ ነገር አልጻፍንም ነው። አዎ ግን አልጻፉም የሚጠቁመው ነገር አለ ነው እንጂ ኦፍ ኮርስ ያልክ ነው። እና ከዚያ ደግሞ ወረዳዎችና ዞኖች ጋር ሄደው ነው የሚፈጸመው በኖርማል አስተዳደር። አይኔ እሱ ችግር የለውም። ከዛ ወደሚቀጥለው ሁለተኛ ጥያቄ የደሞዝ ጥያቄ እና ደሞዝ ላይ የአካፈል ስርዓቱ ወጥ ይሁን የመንግስት ፔሮል ውስጥ እንግባ ነው ጥያቄው። እዚህ ውስጥ ደረጃ እንግዲህ እዚህ ውስጥ ለማን ስንት ከፈል የሚለው ላይ እንደ መደበኛ ሰራዊት ማዕረግ ስለሌለን ባለው የስራ ኃላፊነት ማለት የምናምን አዛዥ እንደየደረጃው ባለበት መደብ ምድር በሰጠው የአርሚ አዛዥ አለ፣ የኮር አዛዥ አለ፣ ክፍለ ሰራዊት አዛዥ አለ፣ ብርጌድ አዛዥ አለ። በዛ ነው እርከን የሚወጣው እና ይህን እርከን በተመለከተ ያው እንወያያለን። ሰራዊቱ ይወያይበታል ከሮብ ሐሙስ ጀምሮ። ግን ስለ ደሞዝ ግን አይደለም እንወያየው። ደሞዝ መጠን ይሄ የትም ሀገር አሰራር የለም። መንግስት የሚችለው ነው የሚከፍለው ይላል። እንግዲህ ደግሞ ስብሰባ ደግሞ ሲሰበሰብ አሁን ሌላ ደግሞ ኬኦስ ይሄን ያክል ካልተከፈለን የሚል ደግሞ እንዳይፈጠርበት እንደሰጋ አሁን የእነሱ ጥያቄ ቴም ማድረግ ይፈልጋል። ልጓም ገደብ ሊያደርግለት
የመንግስትን ደግሞ እንትን መጠበቅ ይፈልጋል። ያው ፕሬዚዳንቱም ቢሆን ያው ኦብቪየስሊ ምን ያደርጋችሁ ነው እንደሚለው መገመት ይቻላል። አጠቃላይ ፐብሊክ እንትኑም በጣም እንትን ብሏቸዋል ማለት ያለፈውን ኩዴታ መፈንቅለ መንግስት ፈጸማችሁ የተባሉ እንደገና አሁን በተማሳይ ነገር መታማት እኔ እንኳን ዲስ ታይም ቀጥታ ወደረን ለማንሳት ነው ብዬ አላስብም። እንደዛ እንትን የሚሉ ከማከላቸው አይጠፉም። የሆነ ነገር የሆኑ የሚደራደሯቸው ነገሮች ነበሩ። አንዳንዶች ምናቃቸው ማናቃቸው ነገሮች እነሱን ለማግኘት ነው ብዬ ነው የማስበው፣ ፉሊ ለመቀየር ሳይሆን ዞሮ ዞሮ። ስለዚህ ግን ያው ይህን ፐብሊክ ፐርሰፕሽኑ የህዝብ እይታው ግን ያው ለእነሱም ጥሯል ማለት ደስ ያላቸው ይመስለኛል። ከዛ ሶስተኛ እና ደሞዝ ደግሞ በወቅቱ የማይደርሰው ነገር ያው ደሞዝ ነው በለኪስ ገንዘብ ወቴቨር ያው በሩ ትንሽ ነው። እርግጥ ይሄ የፋይናንስ ሰዎች የሚሰሩ ሰዎች እንዴት ነው የሚሰሩት ሊታይ ይገባል ብሎ ነው የሚያልፈው። እንደዛ አይደለም። ፋይናንስ የሚሰሩ ሰዎች ሰራዊት ጋር ሲደርሱ አሰራር አይጠፋባቸውም። ሲሪየስሊ ማየት ያለበት ችግር አለ እዛ ጋር። ግን ነው ወይ ለሱ የሚያስቸግረው ነገር ነው ሊሆን እዛ ጋር እንግዲህ ከዛ ሌላው አሁን እዚህ ጋር ደግሞ ፓርቲውን ወይ ደግሞ ህወሓቱን ደግሞ ጎትቶ ሲያስገባ ሌላ ጥያቄ ይላል። አሁን ጥያቄያቸው ነው የሚነግራቸው ለእነሱ መልሶ ሌላው ጥያቄያቸው ይላል ለሰራዊታችንና ለመከተ ኃይላችን ክብር አይሰጥ የሚል ጥያቄ ነው ይላል። የመከተ ኃይል ብለው የሚያስቀምጡት ከዚህ ነግራቸዋለሁ። ሌላ ጊዜ ስትራቴጂ አቅሞች የሚሉት ያው ስትራቴጂ ኃይል ለማለት ነው ማለት የህወሓት ጽሕፈት ቤት ማለት ነው። ግን ያው የሰራዊቱ አዛዦችም ይደግሙታል ይህን ቃል ሲፈልጉ። ግን እነዛ ናቸው ፍሬም ያደረጉት መንግስት፣ ሰራዊት እና ድርጅቱ ህወሓት ናቸው። እነዚህ ሶስቱ ናቸው የመከተ ወይም የሬዚስታንስ ተካይነ የመከላከል አቅሞች። ያው ከድርጅቱ ጋር ተያይዘው ይመጣል። እነሱ አደረጃጀቶች የሚሏቸው ተለጣፊ ማህበሮችና እነዚህ የልማት ቡድኖች ምናምን ታች ድረስ ያሉት። አሁን ልጆቹ ሰራዊታችን ክብር አያገኝም፣ ፕሮፐርሊ የተከበርን አይደለም፣ ችላ ተባልን፣ አስተዳደር አናገኝም ብለው በየቦታው ተቋማቸውን ገልጸዋል። ምን ብሎ ይቀላቅላል? ለሰራዊታችንና ለመከታ ኃይላችን ክብር አይሰጥም የሚለው ደግሞ ጥያቄያቸው ይላቸዋል። አሁን ደግሞ እዚህ ውስጥ ተደናግጦ ወይ ደግሞ ኤክስክሉድ ይደረገ የመሰለው ወይ እንደፈለገው ያለለት ደግሞ ግራ ይገባው አለ ህወሓት ጽሕፈት ቤት። እሱን ደግሞ እያስታመመ ነው ማለት ምን ይላል? ለአክቲቭ ሰራዊት ስራ ላይ ያለ ለተጋዳላይ፣ ለአካል ጉዳተኞች፣ ለሰማዕታት ቤተሰቦች፣ ለአርበኞች ማለት የተሰናበቱ በአጠቃላይ ለብሔራዊ ኃይላችንና ለተቃላሳይ ክብር የማይሰጥ ሁኔታ እየተፈጠረ ነው ያለው የሚል ነው ጥያቄያቸው ይላቸዋል። ተቃላሳይና ተጋዳላይ ትግረኛ ላይ ብቻ ነው። ተጋዳላይ ኮምባታንት ነው የሚዋጋው ነው። ተቃላሳይ ታጋይ ነው፣ ሰፊ ነው። ሁለቱን ቃል የሚጠቅመው ኖት እያየ ነው፣ ዝም ብሎ አይደለም። ስለዚህ ከሰራዊት አባል ከሆኑት ውጭ ያለውንም ፖለቲከኛ እየታገልኩ ነው ብሎ የሚያስበው ማለት ነው። ማለት ያው አክቹአሊ እየታገለ ሊሆን ይችላል እንትኑ አቅጣጫው ስለተዛባ ነው እንጂ ኤኒዌይ ካድሬዎቹን እየጨመራቸው ነው ያለው በአጭር ቋንቋ። ከዛ ልቀጥል እንግዲህ እነሱን ነው እንግዲህ የእናንተ ብሎ ነው ቃል በቃል ነው እዚህ እና ክብር የማይሰጥ ሁኔታ ይፈጠራል የሚል ነው ጥያቄያችሁ። ፖለቲካሊ ይሄ ፖለቲካሊ ነው፣ የጠቃሚነት ጉዳይም አይደለም። የትግራይ ፖለቲካ ምንድን ነው የሚሆን ያለው? ወዴት ነው የሚሄድ ያለው? ይህንን የሰራዊት መሪዎች፣ ፖለቲከኞች፣ መንግስት፣ መከታ ኃይሎች ሁሉ እንግዲህ ቆም ብሎ ማየት አለባቸው። ከዚህ ተያይዞ ህግ ስርዓት አይከበርም ያለው የሚል ጥያቄ ነው የቀረበው። ይህ ትክክለኛ ጥያቄ ነው ይላቸዋል። ይሄ ጥያቄ አላቀረቡም እነሱ ግን ይሄ የብሔራዊ አንድነት ኮንፈረንስ ብለው መስከረም 27 ላይ ያደረጉት ላይ ከወጡት ነጥቦች አንዱ ነው። የልማት ቡድን የሚባሉት አይከበርም ብለው የተናገሩት። ሞንጆሪኖም የወደኛው ጊዜ ብሪፍ ያረኳችሁ ላይ የልማት ቡድኖቻችን ምናምኖቻችን ክብር አላገኙ ያለችው አይነት ወይም እሱም ራሱ ኮሚሳሮቹን ሰብስበው ቅርብ ጊዜ እሱም ያው ብሪፍ አድርጊያቸዋለሁ። ምንም ሳትፈሩ እናንተን የሚያሸማቃችሁ ህዝብ መኖር የለበትም ያለው። ስለዚህ ሌላ አጀንዳውን የሚቀላቀለው እነሱም ጋር ግን አጣብቆት ማለት ነው። ከዛ ሌላ በቃ እንትን የቁስለኞች ጉዳዮቻችን መታየት አለበት፣ የና መታየት አለበት ይላል። ስለዚህ እኔ እንዲያውም የሰራዊት ጥያቄ ወይም የወጣቶቹ ጥያቄና የመሪድ ጥያቄዎች ብዬ ላደረገው ነበር። ግን የመሪድን ብቻ ልን ጥያቄዎቹ እንደዛ ብዬ ልፈርጃቸው ነበር።
የሰራዊት ጥያቄዎችና የምድር ጥያቄዎች ግን ችግሩ የመድድም አሉ። እነዚህ ጥያቄዎች መንግስትንም ያው አይ ቲንክ ፕሬዚዳንቱን የካቢኔንም ማስተማመን ይፈልጋል እንትን ማድረግ አኮሞዴት ማድረግ የድርጅት ጽሕፈት ቤትን ቅሬታ እንደገና ልጆቹን በቀጥታ ደግሞ ስብሰባ ሲደረግ በጥቅማ ጥቅም ላይ ልብ ተሰምቷቸው ደግሞ ጭራሽ ደሞዛቸውን መጠን ነው ስን እንዳይሉ ይሄን ሁሉ ነገር ነው እንትን ለማድረግ ሞክረው በአምስት ከፍሎ የአምስተኛው ያልጠቀስኩላችሁ ሉዓላዊነታችን ይከበር የሚል ነው። ሌላ ጥያቄያችሁ ለምንድነው የማይመለሰው? አጀንዳ መሆን አለበት መንግስትም ግልጽ ያርግ የሚል ነው ይላል። ያው ሰዓቱ ስለሄደ ቶሎ ልዝጋው ብዬ ነው። እነዚህን እንደዚህ አድርጎ አምስት አድርጎ ፍሬም አደረገላቸው። አሁን አንድ የሰራዊቱም አንዱ ትልቁ ተልእኮ ወይ ደግሞ ማለት ራይት ነው ትልቅ ያለው ኮዝ ትግራይ ውስጥ ያው ሊያስተዳድር ነው ጉዳይ ማለት ራሳቸው የህወሓት ፖለቲካ ባያበላሻቸው አንዱ የሉዓላዊነት ጉዳይ ነው ወይም የትግራይ መሬት ጉዳይ ማለት ነው። እሱም ያነሳል። አጠቃላይ እንትናቸውን ሉዝ እንዳያደርጉ ውይ ሲደረግ ደግሞ እንዳያስቸግሩ ደሞዛቸው ምንድነው የደሞዝ መጠን ምናምን እንዳትሉ አሰራሮች ነው የምናገረው ይላል። ይሄ እንዲያውም እርስ በርሳቸው ሊያጨቃጭቃቸው የሚችል ነው። ስለዚህ ጥሩ ሆሪዞንታል ያደርገዋል ነገሩን። ስለ እርከን እንዴት ሴት ይደረግ ተከራከሩ። እርስ በርስ ተከራክረው ማን የተሻለ ይከፈለው፣ ለምን የተሻለ ይከፈላል፣ ጋንታ መሪ ከተራው እኩል ይከፈለው አንዱ ይቻል ተጨቁ ቴክኒካል ክርክር ነው፣ ችግር የለው። ይሄን ያክል ብር ይከፈላል አይከፈለም ብለው ቅድመ ሁኔታ ካስቀመጡ ሌላ ትርምስ ነው። እሱም ቴም ሊያደርጋቸው ሊገድባቸው ይሞክራል። ከዛ መንግስትም እጁን ጠመዘዝ ነው ብሎ እንዳያስቡ ፕሬዚዳንቱም እንዳይከፋው ለማድረግ ይሞክራል። ድርጅቱም ደግሞ ያው መከታ ኃይል ነው ተብሎ መቀላቀል ስለሚፈልግ ብዙ ነገር ነው እሱ የሚያስታምመው። እንግዲህ ልጆቹ ዝም ብሎ እያዩት ነው። እዛ ጋር እንደምናያቸው ብዙ ምንም ግልጽ የሚታይባቸው ሪአክሽን የለም። ለማንኛውም ይሄ አርሚ 22 እንደ ልዩ ኃይል ተብሎ ማለት እንደ ልዩ ፐርፐዝ ማለት ለስፔሻል እንደ ያው ለተለየ ሚሽን ተብሎ መቀሌ ላይ የተቀመጠ ነው። እንደውም ብዙ ጊዜ ፖሊስ እንዲኖር አይፈልግም ነበር። ቅርብ ጊዜ ትንሽ እንኳን ፖሊሱን ያጠናከሩት። ስለዚህ ይህን ማድረግ አያቅታቸውም። ይሄ በዚህ ሰራዊት በዚህ አርሚ 22 ዲሞንስትሬቲቭ ኢፌክት ምክንያት ማለት ያሰኘው ላይ ባሳየው ሰልፍ ምክንያት በየቦታው የተዛመተው ግን እነሱ ለማስቆም ያልሞከሩት ሰልፍ እንግዲህ አሁን በዚህ አርሚ 22 ባደረገው የመዝጊያ ፕሮግራም ደግሞ ይዘጋ እንደሆነ እናያለን። ያው መዘዙ ግን የሚቆይ ነው የሚሆነው። የወጣው ደንብም ራሱ ገና ወይ የሚያሻሽሉት ነው የሚሆነው ድምፅ ሳያሰሙ ወይ ገና ብዙ ጥያቄ ነው የሚያስነሳው የሚሆነው። ለዛሬው እዚህ ጋር ይበቃኛል። አመሰግናለሁ።